እኛ ሁሌም እንደምንናገረው የደረቅ ሳሙና አመራረት ስልጠና እኛ ጋር ለየት ባለ መልኩ ታገኛላችሁ። ማሽን፣ ኬሚካል፣ ስልጠና፣ ሞልድ፣ የስም ማተሚያ አንድ ላይ እናቀርባለን። አሰራር ቅደም ተከተሉ ይኸው። ዘይትና ቀለም አንድ ላይ እናቀላቅላለን። ቀጥለን የምንፈልገውን ያህል ሽቶ በላዩ ላይ እንጨምራለን። ሽቶውን ከጨመርን በኋላ በሌላ ዕቃ ደግሞ ኮስቲክ ሶዳና ውሃ አቀላቅለን እናዘጋጃለን። ቀጥለን በደንብ ካማሰልንና ከቀዘቀዘ በኋላ ቀስ በቀስ ባቀላቀልነው ቀለምና ዘይት ላይ እየጨመርን እናማስላለን። በዚህ ጊዜ ሳሙናው ቅርጽ ያዘልን ይመጣል። ደግመን በላዩ ላይ ፎም ቡስተር ጨምረን በደንብ እናማስላለን። በዚህ ጊዜ ሳሙናው በደንብ አረፋ ስለሚኖረው በዝግታ ማማሰል አስፈላጊ ነው። ቀጥለን 100 ግራም ሶዲየም ሲልኬት በላዩ ላይ ጨምረን አሁንም በደንብ እናማስላለን። አረፋው እንዳይነሳ በዝግታ ማማሰሉ ተገቢ ነው። የጨመርናቸው ግብአቶች በደንብ ከተዋሃዱ በኋላ ወደ አዘጋጀነው ሞልድ በዝግታ እየጨመርን ቅርጽ ይዞ እንዲቆይ እናስቀምጣለን። በዚህ ጊዜ ሳሙናው በራሱ በ7 ሰዓት ውስጥ ደርቆ እናገኘዋለን። ከ7 ሰዓት በኋላ ሳሙናው ለመቆረጥ ዝግጁ ነው። ከኬሚካል ወይም ከግብአቱ ጋር በምትወስዱት መቁረጫ ማኑዋል በመጠቀም ከስር በመግፋት መቆራረጥ ብቻ ነው። ይህንን ሳሙና ወይም ኬሚካል ስልጠና ሞልድ ለምትፈልጉ እዚህ ላይ ባለው ስልክ ደውሉልን። ሁሉን ነገር እናቀርባለን። ክፍለ ሀገር ላላችሁ ወደ የትኛውም ሀገር ስለምንልክ እዚህ ላይ ባለው ስልክ ኮንታክት አድርጉ።